የነበረው ያን የቤታቸው ጠርተው እቃ ሲያሳጥሙኝ ነበር ገባ ያን የተዋረድ ነው ማለት ትችል ነበር ዛሬ ላይ እኔ ሶስን አይደለም ቤተሰብ የሚዋረደው ወይ አንተ የምትዋረደው ገባ ስለዚህ በዚህ ታይም አንተ ከኔ ጎን ሆነክ አብረኸኝም ሆነክ ነገሮችን መጋፈጥ ነው እንጂ ያለብህ ኢባስ ከነሱ ጎን ሆነክ እነሱ ትክክል እንደሆኑ እኔን መናገር አትችልም ገባ እኔ ብዙ ነገር ያሳለፍኩኝ ብዙ ነገር ያየሁኝ ሰው ነኝ አይደለ ከዛ በፊት ዛሬ ላይ ሶስትን አይደለም ነገሮችን የሚታወቃቸው ያኔ ብዙ ታገሻቸዋለሁኝ ብዙ እንትን ብያለሁኝ ብዙ የማይሆን ነገር አድርገውኛል ግን እነዛን ታይሞች በሙሉ ሳሳለፍ ያኔ ነበርኛ የተዋረድ ነው ገባ አሁን ግን እኔ ሶስትን አንተ ከነሱ ጎን መሆን የለብም ገባ እንደውም ከኔ ጎን ሆነ ቤተሰባዊነትህን ማሳየት ነው መቻል ያለበት አሁን ዝም ብለህ እስኪ የሷ ቤተሰብ ለኛ እሷን ሚዲያ ላይ አሳልፈው ይሰጧታል አይሰጧትም ገባ አንተ ለኔ ለምንድን ነው ሚዲያ ላይ ወጥተህ እንደዚህ ያደረገ እንደዚህ እንዴት ይሆናል ማለት የለብህም ገባ አንድ ደግሞ ማመንና ማረጋገጥ ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያት ልኖር አልችልም ይሄንን አረጋግጠ ለአእምሮህ ንገረው በቃ ማንም ባይኖር ድጋሚ ከሩታ ጋር ግን ተጋብቼ ምኖር ሰው አይደለሁኝም ስለዚህ ይሄንን ደግሞ ከተረዳኸኝ አንደርስታንድ ካደረከኝ ከዚህ በኋላ በእንደዚህ አይነት ርዕስ እኔ እናንተ መጨቃጨቅም ማውራትም ተገቢ አይደለም በቃ አንድ ነገር ልንገርህ ማለት ነው አሁን